ሰላም አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የአህመድ ዩቲዩብ ተከታታዮች እስቲ ቤቴ ነውልኝ የልፋቴ ውጤት ይሄን አሰራሁኝ። እንኳን ደስ አለህ በሉኝ። እስቲ ውስጡ ስንገባ ይሄ ነው። ይሄንን ሊሾ ላስደርገው ነበር ተታይ ብር አነሳኝና ተውኩት። እየፈካብኝ ነው ያለው። እንዴት ነው? ማሻአላህ መብሩክ መብሩክ በሉ። እንግዲህ የምዳርበት የምኳልበት ያድርገው። በነገራችን ላይ ብዙ ብር ነው የፈጀችው። እንዲህ ነው ወንድ ልጅ ጠንከር ብሎ ቤት ይሰራ ያምርበታል። ብዙ ክላስ ነው። ሁሉንም ላሳያችሁ። ይሄ ሳሎን ነው። የአልጋ ክላሴን ደግሞ ላሳያችሁ። እንግዲህ ተከተሉ ብቻ እናንተ። የአልጋ ክላሱ ደግሞ ይሄ ነው እንደምታዋል። በዚህ ጋ አልጋው ይደረጋል። ይሄ ጋ ምናምን ማብሪያቱ በዚች ጋ ዱላብ አለ ማለት እየፈካምቤ ነው። ችግር የለም። ይሄ አልጋው ነው። ክሽኑን ደግሞ ላሳያችሁ። ሁሉንም በአንድ አያይዤ ነው ያሰራሁት ማለት ነው። በፊት ወጡና ደግሞ እዚህ ስገቡ ይሄ ክሽን ነው። መሻላ ጠበብም ቢል ችግር የለውም። ይኸው ይባታው ብዬ እዚህ ጋ ይሄ ክሽኑ ነው። ወጥ ቤት ማለት ነው። በላይ ይረከባል። ከዛ በጋ እየተላለፉ መስራት ነው። እስኪ ሐማሙን ላሳያችሁ ደግሞ እናንተ ብቻ ሰብስክራይብ። ሐማሙ ደግሞ እዚህ ጋር ማሻአላ ተባረከ ረህማን ቀጠን ይላል። ችግር የለውም። እዚህ ጋር አደርገዋለሁኝ። ገና አልተረከበም። ያው እንዲህ ተሰርቷል ቤቱ። በቃ ይሄን ይመስላል የልፋቴ ውጤት። ይሄን እንደዚህ ይሄ ይጠረጋል። እንደምታዩት ይሄ ክሽን ነው። ይሄ አልጋ ክላሳችን ነው። የወደፊት ሚስት ይሄ ነው ቤታችን። ይሄ ሳሎናችን ነው። እንግዲህ ማረፊያ በቃ እንደምታዩት ይሄ እንግዲህ ማረፊያ ነው። መራፉን ራሱ ቀለሙን የሌለ ዲዛይን ነው ያደረኩት። አውት እንግዲህ አሁን በዚች መጣና እዚች አራፍ ይላል። ይሄ አልጋ ክላሳችን ነው። ያው ሁሉም መራፉ በአንድ ጋ ነው። ዘጋ አድርገዋል ይደረጋል። በቃ ይሄ ቀላል ብር እንዳይመስላቸው የያዘው ማለት ነው። ላሜራ በጣም ውድ ነው በነገራችን ላይ። ይሄው አንድ ቀን አንጥቼ ሰራተኞቹን ይዝቁታል። ችግር የለው። ይሄን ይመስላል በቃ ይሄን ብሎክ እንደዛ አክስረው ካስከሰው አካሰሩኝ እንደምታዩት። ያንን በዛ ጥቅጥቅ አድርገህ ዝጋልኝ ምናምን ብዬው ነበረ። ብቻ ይሁን እንዲህ ነው ሰርተውታል። መብሩክ መብሩክ በሉ።